ዛሬ የምናየው ክሮም ለብዙ ነገር ይጠቅመናል። ክሮም ውስጥ ገብተን አንድ ነገር መግዛት ምንፈልግና ወይም ደግሞ መንገድ ላይ አይተን ሊሆን ይችላል፣ ጓደኞቻችን ቤት ሄደን አይተን ሊሆን ይችላል። በማንኛውም ቦታ የወደድነው የሆነ እቃ ካለ ከእናንተ የሚጠበቀው ከኛ የሚጠበቀው ያንን እቃ ፎቶ ማንሳት ብቻ ነው። ካነሳን በኋላ ሌላ ሰው መጠየቅ አያስፈልግም። የት ጋር ነው? ይሄው አሁን ክሮም ላይ ገባሁኝ። የት ጋር ነው የምገዛው? ከየት ነው የገዛችሁት? ምን ገበያ ላይ ነው የገዛችሁት? የት ነው? መጠየቅ አያስፈልግም። ቀጥታ መታችሁ እዚህ ጋር ክሮም ጋር ገብታችሁ ያንን ያነሳችሁትን ፒክቸር እስካን በምትለው ትነኩና ለምሳሌ ኤግዛምፕል ይሄንን ብሉ ማጂክ የሚለውን ቅባት ባሳያችሁ እንደዚህ ታስገባላችሁ። ጋላሪያችሁ ውስጥ ያስቀምጣችሁትን ፒክቸር ማለት ነው። ከዛ እኔ አሁን ብሉ ማጂክን አስገባሁኝ። ከዛ ስካን ነው በቃ የምትፈልገው ይሄን ነው የምፈልገው። ከዛ በኋላ እዚህ ጋር ምን ይለናል? ስለዚህ ቅባት ምንድነው የምትፈልጉት? ናይት ኢንፎርሜሽን ነው የምትፈልጉት ነው የሚለን። አጠቃቀሙን ነው ዋጋውን ነው ማወቅ የምትፈልጉት። በቪዲዮም አለ፣ አጠቃቀሙ ከሆነ በቪዲዮም አለ፣ በጽሁፍም አለ። ዋጋም ከሆነ እንደዛው። ዋጋ ግን በቀላሉ ለመረዳትም እንዲቀል ያለንበትን ሀገር ብንጠቀም ጥሩ ነው። አሁን ዱባይ ስለሆንኩኝ በዱባይ ነው የምናከው፣ ምክንያቱም በድርሃም እንዲያመጣልኝ ማለት ነው። ሁላችሁም ባላችሁበት ሀገር እንደዚህ ሰርች ማድረግ ከዛ ትፈልጉትን ያመጣላችኋል። አማዞን ላይ ያለ አሁን ለምሳሌ ይሄ ዱባይ ኦኬ፣ ኑን ላይ መግዛት እንችላለን፣ አማዞን ላይ መግዛት እንችላለን። ፕራይሳቸው ግን ይለያያል። ሁሉም ቅባቶቹም እንደዛው ማለት ነው እንደሚለያዩት። በዚሁ እንደዚህ መርጠን የምንፈልገውን ነገር ላይ ኦርደር ማድረግ እንችላለን ማለት ነው። በጣም በቀላሉ ነገር ከየት ነው የገዛኸው? ከየት ነው የገዛሽው? በቃ ብለን ወይም ለመጠየቅ ብንፈራ እንኳን እኛ ፒክቸሩ ያየኑ ከእቃ የወደድነው እቃ ፎቶ ካለን በቂ ነው። እዚህ ጋር ጉግል ላይ ገብተን ሰርች አድርገን ማግኘት እንችላለን ማለት ነው። ዋጋውን ማወቅ ከፈለግን መግዛትም ከፈለግን እና በጣም በቀላሉ መንገድ አሁን ለምሳሌ ይሄን ብፈልግ አሁን እዚህ ጋር ብነካ ኑን ነው የሚወስደኝ፣ ኑን ላይ ይወስደኛል ማለት ነው። እሺ አሁን ለምሳሌ ይሄንን ቅባት ኦርደር ላደርግ ብል ቀጥታ ኑን ላይ ከሆነ የምፈልገው ይሄው እዚህ ጋር ነካለሁ፣ ቀጥታ ይወስደኛል ማለት ነው። ኔትወርክ ብዙም የለም እስቲ። ከዛ ኑን ላይ ወሰድን ማለት ነው። እዛ ጋር ያገኘን ብሉ ማጂክ ብዬ እዚህ ጋር ጽፋለሁ ማለት ነው። አንዳንድ ጊዜ ቀጥታ ነው የሚያመጣላችሁ እቃውን። ካልመጣ ደግሞ እዚህ ጋር ትገቡና እንደዚህ ሰርች ታደርጋላችሁ ማለት ነው። ዛሬ ኔትወርክ ይኸው በቃ የምትፈልጉት ነገር ይኸው እዚህ መጣ። እንደዚህ አድርገን ከምንፈልገው የኦንላይን ሾፒንግ ላይ ኦርደር ማድረግ እንችላለን ማለት ነው።